ሎስ አንጀለስ ጦርነቱ የገባው ውስጥ ከተማ መስላለች። ፕሬዚዳንት ትራምፕ 2000 የሚሆኑ የናሽናል ጋርድ አባላቶችን ቦታው ላይ ሄደው ነገሮችን እንዲያረጋጉ ትዕዛዛቸውን ኦፊሻሊ አስተላልፈዋል። ከተማ ውስጥ የተፈጠረው ተቃውሞ ትልልቅ ውድመቶችን እያካሄደ እንደሆነ ተስተውሏል። የዚህ ሁላ መነሻው እንግዲህ የትራምፕ አስተዳደር ስደተኛ የሆኑ ሰዎችን በሲቪል እያገቱና እያፈኑ ለዲፖርቴሽን ሴንተር ውስጥ እያስገቧቸው በመሆኑ ምክንያት ነው። በዚህም እንግዲህ ደስተኛ ያልሆኑት ላቲኖች እንዲሁም ደግሞ የሌላ ሀገር ስደተኞችን ጨምሮ ፕሮቴስት መውጣት በመፈለጋቸውና ያንን ፕሮቴስት ደግሞ አሜሪካኖችም ይሄ ተግባር ለራሳቸውም ስጋት እየፈጠረባቸው ሲሆን ደግፈው ተስተውለዋል። ይሄ ዲፖርቴሽን እንግዲህ የትራምፕ አስተዳደር መጀመሪያ ላይ ሲፈቅድ ትልልቅ የእጽ ማዘዋወር ላይ ትልልቅ ወንጀሎች ላይ ያሉ ሰዎችን ለአሜሪካ ደህንነት ስጋት ናቸው ብሎ የሚያስባቸውን ሰዎች ነበር ከሀገሮች ለማስወጣት ፕላን ያደረጉት። ነገር ግን ከጊዜ ወደ ጊዜ እየታያዙና እየታገቱ ዲፖርት ሲደረጉ የነበሩ ሰዎች ቁጥር ከጊዜ ወደ ጊዜ እዚህ ተግባር ላይ የሌሉትም ወረቀት የሌላቸው ፕሮሰስ ላይ ያሉ ሰዎች እየሆኑ ሲመጡ ይሄ ነገር እንግዲህ ሞር ኮምፎርት ያልተሰማቸው ሰዎች ናቸው ፕሮቴስቱ ላይ የተሳተፉት። ሎስ አንጀለስ እንግዲህ ከተወሰኑ ጊዜያቶች በኋላ ምን አይነት ሁኔታ ላይ እንደሚኖር ኤኒ አፕዴት ካለ እዚህ ገጽ ላይ ማሳውቃችሁ ይሆናል። የተለያዩ የዓለም ሀገር ዜናዎችን እንዲሁም አፕዴቶችን እዚህ ቤት ላይ ታገኛላችሁ። በቀጣይ እስከምንገናኝ መልካም ጊዜ